ኢሉሚናቲው በታንዛኒያ ምርጫ ፕሬዝዳንት ሳሚያ ሲያሸንፉ በመቶዎች የሚቆጠሩ ሰዎች ተገደሉ። በታንዛኒያ ምርጫ ፕሬዝዳንት ሳሚያ ሲያሸንፉ በመቶዎች የሚቆጠሩ ሰዎች መገደላቸው ተገለጸ። ላለፉት 3 ቀናት በታንዛኒያ የቀጠለውን ተቃውሞ ተከትሎ በመቶዎች የሚቆጠሩ ሰዎች መገደላቸውን የአገሪቱ ዋነኛ ተቃዋሚ ፓርቲ አስታውቋል። ተቃውሞ ቢቀጥልም ፕሬዝዳንት ሳሚያ ሱሉሁ ሐሰን 98% ድምጽ በማግኘት ምርጫውን እንዳሸነፉ ተገልጿል። የኢንተርኔት አገልግሎት ስለተቋረጠ የተገደሉ ሰዎችን ቁጥር በትክክል ለማወቅ አልተቻለም። የተቃዋሚ ፓርቲ ቻዳማ ቃል አቀባይ ለኤኤፍቢ እንደገለጹት ከጸጥታ ኃይሎች ጋር በተነሳው ግጭት ወደ 700 ሰዎች ገደማ ተገድለዋል። የቢቢሲ ዲፕሎማቲክ ምንጮች ደግሞ ቢያንስ 500 ሰዎች መገደላቸውን ገልጿል። የታንዛኒያ መንግስት የተነሳው ሁከትም ብዛም ሰፊ እንዳልሆነ ገልጿል። የተጣለው የሰዓት እላፊ ገደብ እንዲራዘም ተወስኗል። ምርጫው ፍትሃዊ አይደለም በሚል ተቃውሟቸውን ለማሰማት አደባባይ ከወጡት አብዛኞቹ ወጣቶች ናቸው። ዋነኛ ተቃዋሚዎቻቸውን ከምርጫው በማገድ መንግስት ዲሞክራሲያዊ ስርዓትን አፍኗል ሲሉ ድምጻቸውን አሰምተዋል። የፕሬዝዳንት ሳሚያ ሱሉሁ ሐሰን የማሸነፍ ዕድል እንዲሰፋ የታንዛኒያ ዋነኛ ተቃዋሚ ሲታሰሩ፣ ሌላኛው ተቃዋሚ ከምርጫው ታግደዋል። የታንዛኒያ የውጭ ጉዳይ ሚኒስቴር መሐሙድ ኮምፖ ተቃውሞ በውስን ቦታዎች ብቻ ነው፣ ንብረት ወድሟል፣ የጸጥታ ኃይሎች በአፋጣኝ እርምጃ ወስደዋል ብለዋል። ኢንተርኔት የተቋረጠው ዝርፊያውን ለመከላከል እንደሆነ ሚኒስቴሩ ለቢቢሲ ገልጸዋል። ጋዜጠኞችና የሰብአዊ መብት ተሟጋቾች ትክክለኛ የሟቾቹን ቁጥር ለማወቅ ተቸግረዋል። አብዛኞቹ ሆስፒታሎች መረጃ ለመስጠት ባይፈቅዱም በዳሪ ሰላም የሚገኝ ሆስፒታል ካለፈው ሐሙስ አንስቶ በተጎጂዎች እንደተሞላና የተገደሉ ሰዎች ቁጥርም ከፍተኛ እንደሆነ የቢቢሲ ምንጮች ጠቁመዋል። የቻይሜዳ ፓርቲ አባል ምስክር በሌለበት ሌሊት ላይ ግድያዎች እየተፈጸሙ ስለሆነ ለሕይወቴ እሰጋለሁ ብለዋል። የቻይሜዳ የውጭ ጉዳይ ኃላፊ ጆን ኪቶካ የጸጥታ ኃይሎች መሪዎቻችን ላይ አነጣጥረዋል፣ ከሀገር የሸሹም አሉ፣ ያለ ተጠያቂነት ግድያ መፈጸማቸውን ቀጥለዋል ሲሉ ለቢቢሲ ገልጸዋል። ከምርጫው በፊት ተቃዋሚዎች፣ ጋዜጠኞችና የሲቪል ማህበራት ሰራተኞች እገታ፣ ድብደባና ዛቻ ሲደርስባቸው እንደነበረ ፖለቲከኛው ተናግረዋል። የተባበሩት መንግስታት የታንዛኒያ የጸጥታ ኃይሎች አላስፈላጊ ኃይል እንዳይጠቀሙ አሳስቧል። ዩናይትድ ኪንግደም፣ ካናዳ እና ናይሮቢ በጋራ ባወጡት መግለጫ የንግግር ነጻነት ይከበር ብለዋል። ከፊል ራስ ገዝ በሆነችው ዛንዚባር የሲሲኤም ፓርቲ መሪ የሆኑት ፕሬዝዳንት ሁሴን ዋይኒ 80% ድምጽ በማግኘት አሸንፈዋል። ታንዛኒያ ከቅኝ ግዛት ነፃ ከወጣች ወዲህ ገዢው ፓርቲ ሲሲኤም የሀገሪቱን ፖለቲካና መንበረ ስልጣን ተቆናጦ ቆይቷል። ፕሬዝዳንት ሳሚያ በአውሮፓውያኑ 2021 የመጀመሪያዋ ሴት የሀገሪቱ መሪ ሆነው ሲሾሙ ዲሞክራሲያዊ ለውጥ ያመጣሉ ተብሎ ተስፋ ተጥሎባቸው ነበር። ከጆን ማክፎሊ ሞት በኋላ ስልጣኑን የተረከቡት ሳሚያ ከጊዜ ወደ ጊዜ ተቃዋሚዎች ላይ የሚያደርሱት ጫና እየበረታ መጥቷል። ዋነኛው የተቃዋሚ ፓርቲ መሪ ቱንዱ ሉሱ ታስረው በሀገር ክህደት ተከሰዋል። ፖለቲከኛው ክሱን አስተባብለዋል። ከታሰሩት ዋነኛ ተቃዋሚ በተጨማሪ የፕሬዝዳንቷ ግንባር ቀደም ተፎካካሪ ይሆናሉ ተብለው የነበሩት ሉሃጋ ማፒና ከህጋዊ ጉዳይ ጋር በተያያዘ ከውድድሩ ውጪ ተደርገዋል። ከፕሬዝዳንት ሳሚ ጋር እንዲፎካከሩ የተፈቀደላቸው ብዛም እውቅና የሌላቸው 6 ተቃዋሚ ፓርቲዎች ብቻ ናቸው። ከምርጫው አስቀድሞ የመብት ተሟጋቾች እየተባባሰ የመጣውን የመንግስት አፈና ኮንነዋል። አምነስቲ ኢንተርናሽናል ያወጣው ሪፖርት የዘፈቀደ እገታ፣ ስወራ፣ ስቅይትና ግድያ እየተፈጸመ መሆኑን ያሳያል። ዘገባው የቢቢሲ ነው። መልካም ቆይታ።